መቼም አይኔ ያየ ይሄንን ስራ አተሽ እቤት ተከሰሽ እንድትቀመጪ አላደረግሽ። የሆነ ነገር ማድረግ እንዳለብን ይሰማኛል። መቼም አንቺ መላጣጭም ሴት ልጅ አይደልሽ? ምን ብናደርግ ይችላል? አንቺ ወደዚህ ድርጅት ከመጣሽ በኋላ ድርጅቴ በጣም ውጤታማ ነው። ክህደትሽ እናቴን፣ እህቴን፣ ቤተሰቦቼን ሁላ ነው ያሰጠኝ። ይገባሻል? ስለ እናቴ አንዲት መጥፎ ቃል ልትናገር አልፈቅድልም። እሺ ማውራት አይደለም ገና ያን የተንጋደደ ቤታችሁን ሸጬ መንግያ ሶጥቼ ሜዳ ላይ አስጣችኋል። መንቅሬ ጎዳና ላይ ስላልጣልኳችሁ ነው አይደል? እንዳንቺ ስብና ከቆሻሻው ጋር ከመኖር ጎዳና በስንት ጣም። በነገራችን ላይ ቤታችሁ በአራሽ ሊሸጥ ፍርድ ቤት ውሳኔ ያሳልፋል። ለምን ነው ትራንት ተጉኝ? ምን ተፈጥሮ ነው? ቆይ ምን እየተፈጠረ እንዳለ ለምንድን ነው የማትነግሩኝ? ቆይ እኔ እንዳልሰማ የምትፈልጉት ነገር አለ እንዴ? ይሄንን ከሰማሽ ልጅ መቋቋም አትችልም። እባክህ እንዳትጨርሰው። ይሄንን ነገር ለማየ ነገርካት? ለመጨረሻ ጊዜ ዛሬ ሰናበታለሁ። ምን? ራሴን አጠፋለሁ። የሁለቱንም ሚስጥር ይዤ ጭንቅላቴ ሊፈነዳ ነው ሲስተር። የመጨረሻውን ቀን መጠበቅ አልፈልግም። ስለ መጨረሻው ቀን አንቺም እኔም ሳይስም ቢሆን መወሰን አይችልም። ከዚህ በኋላ ከተናገረች መንቅሬ ያስወጣል። ስርዓትሽን ያዢ። አንቺ ብሮጥ ፍጻሜ አላገኝም። ብታገል ራሴ መልሶ ነው የሚጥለኝ። በእያንዳንዷ ደቂቃ ሞታቸውን የሚጠብቁ ብዙ የገሃነም ህይወት የሚኖሩ ሰዎች አሉ። አንቺ ጤነኛ ስለሆንሽ ቤታችን በበረከት ስለተሞላ በደግነትሽ ይመስልሻል? መሞት መፍትሄ ሆኖ አያውቅም። መኖሪ ትርጉም ባይኖረውስ? እግዚአብሔር የሚወደው ነው የሚፈትነው። ቢጠላም በተሻለ ሚስጥር ነው